ማን አባ ልብ ኖሮት እኔን ሊነካ? ማን እናት የወለደችው እኔን ሊናገር? ማውራት ትችላለህ፣ ምንም ማለት ትችላለህ፣ መንካት ግን አትችልም። ለምን? እንደሌላው ተደብቄ ተርመጥምጬ የምኖር ሰው አይደለሁም። ኢትዮጵያ ድረስ የሄድኩ ወንድ ነኝ። ኢትዮጵያ ድረስ የሄድኩ ነኝ። ስለዚህ ይህ አይነት ተንኮል፣ ይህ አይነት መጥፎነት አላችሁ። ክፋት አላችሁ። እኔ አሁንም ለአማራው ጦርነት አልመኝም ይላል። ትሬት መስሎ ይችላል። ትሬት መስሎ የተሰማውን መንግስት ያደርጋል። ትሬት ነው። አማራውን ከምትደነፉት ከምታወሩት ከምን የተቃረመ ስለሆነ ሁሉ ነገሩ በዛ የተነሳ በላይ ያደርጋል። መንግስት ይነዋት እያስቸገረን ያለው ይሄ ነው ተቀበለው ይልሃል፣ ይቀበላል። ምን ታመጣል? ጨዋ ብትሆን ባትናገር፣ ዝም ብለህ በውስጥ ብትሰራ ማንም አይነካ። ድንፋታችሁ ነው ይሄ። ዘፈናችሁና ድንፋታችሁ አማራን በጣም አርጎ ጎድቶታል። ይሄ ተራራ ምናምን እያልክ የምትቀባጥረው በባዶ ሜዳ በባዶ እግር እየኖርክ አሳፋሪ ነው። ቀይር፣ ጫማ አርግ። መጀመሪያ ወሪያ ገበሬን ጫማ እንዲለብስ አርገው። ወንድምን አግዘው፣ አርሶ ትክክለኛ ቦታ እንዲኖር አርገው። መጀመሪያ አማራ ክልልን የተሻለ ነገር ላይ አርገው። ከዛ ደንፋ። እናንተ በዘፈን ህይወት የሚቀየር ይመስላችኋል? በጣም የምታሳዝኑኝ እሱ ነው። ለዘፈን ያላቸው አምልኮ ይገርመኛል። እንግዲህ የዘፈን ድንፋታን ይህን ሁላ ያመጣ ይሄ ሁላ ያመጣው የዘፈን ድንፋታ ነው። አሁን ግን ከሁለት ሳምንት በኋላ ነገሮች ሁላ ይበርዳሉ። ይኸው በውስጥ ይደራደራሉ፣ በውጭ ጀግና ይጫወታሉ። ወሎ ላይ የተደረገውን እያየን ነው። ፖስቸዋለሁ ፌስቡክ ላይ። በውስጥ ይደራደራሉ፣ በውጭ እኛ አንበሳ እያሉ ይጫወታሉ። እንደዚህ ናቸው። ወሎ ላይ ሙሉ በሙሉ ትጥቁ ይፈታል። ጎጃም፣ ጎንደር እያንዳንዱ ይፈታል። ተበድለህ አይደለም፣ አማራን ተበድሎ አይደለም። በዘር ተመርጦ ኖ የአማራ አክቲቪስት ይፈልገዋል። አማራ ተገደለ ብሎ ማውራት ይፈልገዋል። ከምንም በላይ ይፈልገዋል። አልተገደለም እያልኩ አይደለም እንዴ። በሚሊየን የትግራይ የተጨፈጨፈው ምን ሊል ነው? ኢን ሚሊየንስ ምን ሊል ነው? በመቶ ሺህ የሚቆጠር በጦርነት ያለቀው የደቡብ ህዝብ ምን ሊል ነው? በመቶ ሺዎች በጦርነቱም ከዛ በኋላ ወለጋ ላይ የተገደሉት የኦሮሞ ልጆች ምን ሊሉ ነው? የኔን ብቻ ስሙኝ፣ የኔን ብቻ ነው ሁሉን ነገር ማረገው የምትል ከሆነ ይውደን። አሁን ከሁለት ሳምንት በኋላ ይሄውላ ቱሪዳፋ የቲክታኩ ምናምን ይቆማል። ከሁለት ሳምንት በኋላ ምክንያታቸውን ስሙ። ደግሞ መሳሪያ ሲያስቀምጡ ምን ብለው እንደሚያወሩ የአማራዎቹን ስሙ። ቀድሜ ልናገረው። የእኛ ወንዶች ተደራድረው ነው